በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እናመልከው ዘንድ እኛን ለፈጠረ ለእግዚአብሔር ምስጋና ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። የአምላክ እናት ለሆነች እግዝእትነ እመቤታችን መድኃኒትነ መድኃኒታችን ለሆነች ለድንግል ማርያም ምስጋና ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን መጠጊያችን አምባችን ለሆነ ዕፀ መድኃኒት ለሚባል ለመስቀለ ክርስቶስ ክርስቶስ ለተሰቀለበት መስቀል ስብሐት ምስጋና ይሁን። በበዓላችን መካከል ሳይለይ ሁልጊዜም እንዲሁ በዓሉ ከተጀመረበት ጊዜ ጀምሮ ሳይቋረጥ ሳይጎድል ሳይበረዝ ሳይከለስ ከዚህ ዕለት ከዚህ ዓመት ከዚህ ሰዓት ጠብቆ ያደረሰ የበዓሉ ባለቤት በቀራንዮ አደባባይ ተሰቅሎ ቅዱስ መስቀሉን የሰጠን የመስቀሉ በዓል ባለቤት መድኃኔ ዓለም ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጥንታዊት የሆነችው የጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር ስራ አስኪያጅ ሊቀ ስልጣናት ቆሞስ አባ ዮሴፍ ደስታ ከስራ አስኪያጁ ጀምሮ በየክፍላችሁ የምትገኙ የሀገረ ስብከቱ ሰራተኞች፣ የወረዳ ቤተ ክህነቱ ሊቀ ካህናትና የወረዳ ቤተ ክህነቱ ሰራተኞች፣ የጎንደር አድባራት ገዳማት ሊቃውንት ከክቡር መጋቢ አእላፍ ጥላሁን ክቡር ከአራት አይና ጀምሮ ያላችሁ የአብነት መምህራን እንዲሁም የጎንደር አድባራት ገዳማት አስተዳዳሪዎች፣ የመንግስት ባለስልጣናት ከክቡር አቶ ቻላቸው የጎንደር ከተማ ከንቲባ ጀምሮ በየአመራሩ ያላችሁ የመንግስት ባለስልጣናት እንዲሁ ይህን በዓል እንዲህ እንዲደምቅና እንዲያምርበት ጌጥ ፈርጥ ሆናችሁ አሁንም በዙሪያው በመስቀል አደባባይ ዙሪያ እንደ ከዋክብት አሸብርቃችሁ የምታዩ የጎንደር ሊቃውንትና የጎንደር አዛውንት መኳንንት ወይዛዝርት የሰንበት ትምህርት ቤት ወጣቶች ቅድም በገናውን በመደርደር መዝሙሩን በመዘመር አርያሙን
በሚገባ በመዝሙር ካስጠኛችሁ ጀምሮ ያቀረባችሁ ወንድሞቻችን፣ እህቶቻችን፣ ልጆቻችን በዚህ መንፈሳዊ የመስቀል በዓል የተገኛችሁ ከሩቅም ከቅርብም ከከተማም ከገጠርም መጥታችሁ በዚህ መስቀል አደባባይ ታሪካዊ በሆነው በንጉሠ ነገሥት አፄ ፋሲል ቤተ መንግስት ክልል ባለው የመስቀል አደባባይ በዓል የተገኛችሁ ክርስቲያኖች በሙሉ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለበዓሉ በሰላም አደረሰን አደረሳችሁ። የቅኔው ምስጢር ቅድም እንደ ማር ወለላ ሲፈስ ሰምታችኋልና የሊቃውንት ሙያቸው መገለጫቸው ብዙ ስለሆነ ብዙ ዘርፍ ስላለው የቅኔ ሊቃውንት በቅኔው የትርጓሜ መጻሕፍት መምህራን በትርጓሜ መጻሕፍቱ፣ የድጓ መምህራን በድጓው በዜማው፣ የአቋቋም መምህራን በአቋቋሙ፣ ዝማሬ መዋሥዕት፣ ቅዳሴ፣ ሁሉም የአብነት ትምህርት ቤት መምህራን እስከ ደቀ መዛሙርቶቻችሁ ድረስ እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። አሜን። እግዚአብሔር አምላክ በዓላትን በአደባባይ ማክበር እንደሚገባ ዛሬ በአደባባይ የምናከብረው ይህ ታላቅ የቅዱስ መስቀሉን በዓል አስቀድሞ ለአባቶቻችን መስቀል እንደሚተከል መስቀል በበዓል እንደሚከበር በዓሉን ለሚያከብሩ ሰዎች በምሳሌ የሚያከብሩትን በዓል በቋሚነት ዘላለማዊ እንደሆነ እንደማይቋረጥ በዓሉ የእግዚአብሔር በዓል እንደሆነ በዓል የሚያከብሩት ሰዎች ደግሞ የበዓሉ ባለቤቶች ሆነው ሁልጊዜ በዓሉን በተጠንቀቅ እንዲጠብቁት በችግር ጊዜም በደስታ ጊዜም በዓላቸው በዓላችን ነው ብለው ከበዓሉ ሳይለዩ በዓሉን እንደ ባዕድ ሳያዩ በዓሉ የነሱ በዓል መሆኑን ሲነግራቸው እንዲህ አለ። ኦሪት ዘጸአት በሚባለው መጽሐፍ ኦሪት ዘጸአት እስራኤል ከግብፅ መውጣታቸውንና ከግብፅ ወጥተው ጉዟቸውን እግዚአብሔር ያስተማራቸውን ትምህርት የሚናገር መጽሐፍ ነው ኦሪት ዘጸአት። በኦሪት ዘጸአት ምዕራፍ 12 ቁጥር 14 ላይ እግዚአብሔር እንዲህ አለ ለዕብራውያን ለነ ሙሴ ለነ አሮን፣ ቅድም ወላዴ አይላፍ መምህር ጌዴዎን ነቢያቱን እያነሱ በቅኔ ሲጋብዟቸው የነበሩ አባቶቻችን ነቢያት አባቶቻችን አበው ለነሱ እግዚአብሔር ስለ በዓል አስተማራቸው። ያውም ደግሞ ስለ አደባባይ በዓል። አሁን የምንማማረው ስለ አደባባይ በዓል ነው። እንዲህ ይላል ዛቲ በዓል ትኩንክሙ ተስካረ። እናንተ ወገኖቼ ሕዝበ እግዚአብሔር ተብላችሁ በእኔ ስም ለምትጠሩ ሁላችሁ ይህ በዓል ለእናንተ መታሰቢያ ይሁናችሁ አላችሁ። ምዕመናን አዳምጡ። በዓል ስናከብር በዓልን እንድናከብር የፈቀደ ያዘዘ ማን እንደሆነ ያስተማረው ትምህርት ነው እግዚአብሔር። ይህ በዓል ለእናንተ መታሰቢያ ይሁናችሁ ወትገብሩ በዓለ ለእግዚአብሔር። እናንተ አክባሪዎች ስትሆኑ ለእግዚአብሔር በዓል ታደርጋላችሁ። የበዓሉ ባለቤት እግዚአብሔር ነው።
እናንተ ደግሞ የእግዚአብሔር ቤተሰቦች ስለሆናችሁ በዓሉን ታከብራላችሁ። ባቲ በመዋዕሊክሙ ባለ በዘመናችሁ ሁሉ ሳታቋርጡ አንዳንድ ጊዜ ፈተና ሲመጣ ከበዓሉ ሳትቀሩ በደስታ ጊዜ ብቻ የምታሸወርቁ ሳትሆኑ በፈተና ጊዜ ወደ ኋላ ማታፈገፍጉ ሳትሆኑ የእግዚአብሔርን በዓል አክብሩ ይልና ትገብሩ በዓለ ለእግዚአብሔር ዘለዓለም ሕግ በዓልክሙ ይእቲ አለ እግዚአብሔር ሲናገር። ሕጉን የምትመሰክሩበት በአደባባይ የእግዚአብሔርን ሕግ የምትመሰክሩበት በዓላችሁ ናት ይላል። እንኳን ደስ ያላችሁ። የእግዚአብሔር ቃል ነው። ዛሬ ፈዛችኋል፣ እጃችሁ አልሞቀም። እንዴት ነው? ጎንደር እንደዚህ አይደለም እኮ። ነቃበል ጎንደር እዚህ የበለጠ አደባባይ ምን ልታገኝ ነው? ቀድሞ እዚያ ተወትፈን ስናከብር እንኳን ደስ ይለን ነበረ። እዚህ ሜዳ ያላጨበጨብክ መቼ ልታጨበጭብ ነው? በል እስቲ መክርደን አድርገህ። ሲሰጡት ያልበላ እንዴት ሲነሱት እንዴት ሊሆን ነው ይላሉ አንዳንዶቹ። ሲሰጡት ያልበላ ሲነሱት እንዴት ሊሆን ነው? ከዚህ አደባባይ ላይ ቁጭ ብለህ ደስ ብሎ እልል ካላልክ መቼ ነው እልል የምትል? እልል በል። የትምህርቱ ርዕስ ከዚህ ነው የሚወጣው። የአደባባይ በዓል በዓላችሁ ነው አላቸው እግዚአብሔር። ኦሪት ዘጸአት ምዕራፍ 12 ቁጥር 14 ላይ የአደባባይ በዓል በዓላችሁ ነው አላቸው። ይህን የነገራቸው ከቅኝ ግዛት ከፈርዖን ቅኝ ግዛት ወጥተው ሀገሪቱን ሲለቁ በጋ ፋሲካውን ሰውተው ደሙን ለመቃል ለመድረካቸው ረጭተው መድኃኔ ዓለም ክርስቶስ ኋላ በመስቀሉ የደመሰሰውን ሞተ በኩርን ደምስሰው ሲወጡ ነው። ሞተ በኩር የተደመሰሰ እስራኤል ከግብፅ ሲወጡ በጉን አርደው ደሙን ሲቀቡት ነው። ዲያብሎስ ሞት የተባለው ዲያብሎስ ደግሞ ክርስቶስ ደሙን በመስቀሉ ላይ ሲያፈሰው ሞት ድል ተነሳ። በሞቱ ለሞት ደምሰሶ ወሞቱ ዘበመስቀል ይላል። መድኃኔ ዓለም ክርስቶስ በሞቱ ሞትን ደመሰሰ ይልና ያ ሞትን የደመሰሰበት ሞት ግን በመስቀል ላይ የሆነ ነው ይልና መስቀሉን ያቀርባል። ያ ምሳሌ ነው ሲነግራቸው ያን መስዋዕት ስትበሉ በራሳችሁ ላይ ኩፌት ደፍታችሁ በእጃችሁ በትር ይዛችሁ ጫማችሁን እንደተጫማችሁ ቁማችሁ እየቸኮላችሁ እየፈጠናችሁ ልባችሁን ሰብስባችሁ ብሉት አላቸው። ግን ይህ በዓል ለዘላለም የእናንተ በዓል ነው፣ እንዳትረሱት ይህን በዓል እንዳትተውት ይህን በዓል ብሎ አስጠነቀቃቸው። እስከ ዛሬ ድረስ በምሳሌነት ያከብሩታል እስራኤል። ያ ምሳሌ ነው። እኛ የምናከብረው አማናዊውን ነው። የያዙት በትር የቅዱስ መስቀሉ ምሳሌ ነው። በትር ይዛችሁ አላቸው። እኛን ደግሞ መስቀሉን በእጃችሁ ይዛችሁ አክብሩት አለነ። ለእነሱ በትር፣ ለእኛሳ መስቀል። እዩትማ እስቲ መስቀላችሁን አውጡ ሊቃውንት።
ካህናት ያው ዲያቆናቱ የመጾር መስቀል ይዘውታል። ብፁዕ አባታችን ጀምሮ ይህን እኮ ነው ነሳክሙ ቀስታመ አላቸው። ይኸው ብፁዕ አባታችን ጀምሮ መስቀሉን እዩት። በእጃችሁ በትሩን ይዛችሁ ተስይነክሙ ጫማችሁን አጥባችሁ ምግባረ ወንጌል ይባላል። ወንጌልን ይዛችሁ ወንጌል በዓል ነው ይሄ። ተስይነነ ዘወንጌል ቃለ ይላል ቅዱስ ያሬድ። የወንጌሉን ቃል ተጫምተን እንደ ጫማ ለእግር ቤዛ እንደሆነ የወንጌሉ ቃል ደግሞ ቤዛ ስለሆነ ተስይነክሙ ኃይለ ወንጌል ዘበሰላም ቅዱስ ጳውሎስ ወንጌሉን እንደ ጫማ ተጫሙት። ቅድም የተነበበው ቅዱስ ወንጌል ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ብፁዕ አባታችን ያነበቡት ማለት ነው። አዎ ተቀጽለክሙ ጌራዲ በርስክሙ በራሳችሁ ላይ ኩፌት ደብታችሁ። ያ ምሳሌ ነው። ያ ኩፌት ኩራተ ርሱ ነው። እዚያ ላይ ከልጥ አድርገው ማየው። እዚያ ላይ ያለው ኩራተ ርሱ የመድኃኔዓለም ራሱ ላይ የተቀዳጀው አክሊለ ሦክ ነው። በትራቸው የመስቀሉ ምሳሌ ነው። እየቸኮላችሁ ፈጥናችሁ ብሉት አላችሁ። ለንስሐ እኛ እንድንበቃ ቅዱስ ሥጋውን ክቡር ደሙን ቶሎ ተቀበሉ፣ ጊዜ አትስጡት ሲለን ነው ለነሱ ፍጠኑ ያላቸው። አዎ መራራ ሐሞት መጠጣቱንም በዚያው ነግሯቸዋል። የምትበሉትን ነገር እንዲያጠፋላችሁ መራራ ያልቦካ መጻጻ ብሉ ተብለዋል። ያ ሁሉ ምሳሌ ነው። ዛሬ ለምናከብረው ለመስቀል በዓል ለኛ መድኃኔዓለም ክርስቶስ ያን በምሳሌ ለእስራኤል ያስተማረውን የወዚህ መስቀል አደባባይ ላይ ተገኝተን በየዓመቱ የአደባባይ በዓል እንድናከብር ፈቅዶልናልና ስሙ ለዘላለም የተመሰገነ ይሁን፣ አሜን። እንግዲህ የመስቀሉ በዓል እንደሚታወቀው ከሰማይ ነው የሚጀምር። ሰማይ ቅዱስ ያሬድ የኢትዮጵያ ዓይኗም ጥርሷም ከንፈሯም እጣቷም አንገቷም ፀጉሯም ውበቷም ለኢትዮጵያ ማን ነው? እስቲ መስክሩ ሊቃውንት፣ ማን ነው? ቅዱስ ያሬድ በሉ። ሁላችሁ ምዕመናንም ካህናትም ቅዱስ ያሬድ በሉ። ቅዱስ ያሬድ እኮ ይህን ሁሉ ውበት ለሀገራችን ለኢትዮጵያ እግዚአብሔር የሰጣት በሱ ነው። ይህ ሁሉ ዝማሬ፣ ይህ ሁሉ ቅዳሴ፣ ኪዳኑ በዜማ ሲደረስ፣ አርያሙ ሲቃኝ፣ ምልጣኑ ሲመራ፣ አንገርጋሪው እስመ ለዓለሙ መስቀል አብርሃ በከዋክብት ያለው እኮ ቅዱስ ያሬድ እኮ ነው። እሱ ባይኖረን እኮ እኛ በእውነት ቅድም የንታየዲዮን እንዳሉት ጨለማ ውስጥ ነበር ነው። ቅዱስ ያሬድ ባይኖር አዲያ በዚያው ተነካክቷል። የጎንደር መብራት ባለቅኔ በዚህ ነው የሚነካ። ባለስልጣናት ሰምታቸዋል። አበይ ተገድቧል፣ መብራቱ ግን ገና ነው እየተባለ ነው። ቅድም እንዲያለ የሚደረግ ሁለት ነገር ተናግረዋል። ስለ ግዕዝ ስምህን እያጠፉት ነው ግዕዝ ብለው ሰምታችሁት የለ? ኧረ ስም አጥፊ መሆን ያስከስሳል እንዴ? እናንተም እኮ ባለስልጣኖች ልንከስ ነው። ስማ የግዕዝ ስም ሙቷል ያለ ማን ነው? መቼ ነው የሞተ? አያችሁ፣ ማን ይንገር የነበር ማን ያርዳ የቀበር ይባላል እንጂ ሳይቀብሩት ቀብረናል እያሉ ሳይሞት ሙቷል እያሉ ይሄ ወደ ፍርድ ቤት ልንሄድ ነውና ያልሞተን ሰው በሐሰት ሙቷል ካለ ይላል ፍትሐ ነገሥት አንድ ሰው በሐሰት ያልሞተው ሙቷል ነው ከመሰከረበት ያ ሰው በሕይወት ከተገኘ ያን ሰው ይፍረዱበትና የዚያን ቅጣት ያይቀበል ብሎ ፍትሐ ነገሥቱ ሰለስቱ ምዕት በፍትሐ ነገሥት አስቀምጠውታልና ልንመጣ ነው። እውነታቸውን ነው። ሁለት ነገር፣ አንድ ስለ ግዕዝ፣ ሁለት ስለ መብራት፣ ሌላው ምስጢር እንዳለው ነው ብዬ ነው። አዎ እና ከሰማይ ቅዱስ ያሬድ ከሌላ አይጣፍጥም። ቅዱስ ያሬድ የኢትዮጵያ ጨው ቅመም ጨው ቅመም ቅቤ በሉት። ጨዋ ቅመሟ እሱ እኮ ነው። አይጣፍጥ፣ አያምርበት። ቅዳሴው የሱ ነው፣ ዜማው ሁሉ የሱ እኮ ነው። አዲያ ምን አለ ቅዱስ ያሬድ? በሰማይ ፀሐይ አራየ። የመስቀሉ በዓል ማህሌቱ አይደለ? በሰማይ መስቃራየ ፀሐይ፣ በሰማይ ፀሐይን አራየ አሳየ።
ወበምድር ዕፀ መስቀል ተረክበ በምድርም ዕፀ መስቀል ተገኘ ይልና ከመይሳለምወም ሰማያት ወረደ አለው። እንደ ቅድሙ እንደ ቅኔው ከመይሳለምወም ሰማያት ወረደ። ይሳለሙት ላይ ያው ልንሳለም ነው እኮ መሳለም እዚህ ነው። አያችሁ መጽሐፍ ቅዱሳዊ እኮ ነው። መስቀልን ይሳለሙት ዘንድ ከሰማይ ወረደ። አዎ ከሰው በፊት ለመላእክት ስለተሰጣቸው ነው ከሰማይ ወረደ ያለው። መላእክት በተፈጥሯቸው ክንፋቸው እንዲህ የተዘረጋ ስለሆነ ተፈጥሯቸው መስቀለኛ ነው። አንዱ ይሄ ነው። ይሰፍሑ ክነፊሆሙ በአርአያ ትምህርተ መስቀል ላሊቁ ክንፋቸውን በመስቀል ምልክት ይዘረጉታል። ሁለተኛው ደግሞ ቅዱሳን መላእክት አንድ ጊዜ ከሳጥናኤል ጋር ጦርነት ገጥመው ነበረ። ለሁለት ጊዜ አቸነፈ ይላል። እንዴት መሰላችሁ? የሚያቸንፍ ወደ ኋላ እየሸሸ ቀስ እያለ ጉድብ እየያዘ ነው የሚያቸንፍ። የቸኮለ ቶሎ ነው የሚመታ። የቸኮለ ቶሎ ይመታል። የሚያቸንፍ እንዲህ እያለ ነው፣ ቀስ እያደባ ነው። አንድ ጊዜ ከሄደማ አይሆንም። እና ጌታ እግዚአብሔር አምላክ ዝም ብሎ ያያል። ያይ ነበር። አያየና እስኪ ምን ይላሉ እነዚህ ሰዎች ቋሚ መሳሪያ እስካስታጥቃቸው ድረስ ምን ይሉ ይሆን ሲል ኋላ ወደ ኋላ ሲሉ መላእክት ምን ነው አንተ እኛ ድል እንደሆን ፈቅደናል? ኧረ አይደለም አላቸው። እንግዲያ ፈቅጄ አይደለም፣ እንግዲያ ሁል ጊዜ ሰይጣንን ድል የምትነሱበትን ትጥቅ ላስታጥቃችሁ ብዬ ነው። ምንድነው ትጥቁ አሉት። የብርሃን መስቀል አምጥቶ ነው ብሎ ሰጣቸው። ይኸው መስቀል ወረደ ከመይሳለሙ ያለው ይሄንን ነው። የብርሃን መስቀል ተቀበሉ። የብርሃን መስቀል ሰጣቸው። እዚያ በኋላማ መስቀላቸው እንዲህ ሲያደርጉ ወደ ሲገፋቸው የነበረው ለጠያው ወረደ ከኢየሩሳሌም ሰማያዊት ወደ አንጦርጦስ ማን ነው ወደ ኢዮር፣ ከኢዮር ወደ አንጦርጦስ ዛሬ እዚህ በታች ወድቆ ነው ያለ። መድኃኔዓለም ክርስቶስ በትዕግስት ነው ሰይጣንን ድል የነሳው። ለምን? አምላክ ነው፣ ድል መንሳት ይችል ነበር። ግን ወደዚህ ዓለም መጥቶ የኛን ስጋ ተዋህዶ ድል ነስተው። ይገርማል። የትዕግስቱ እንዴት እንዳቀረበው ይሸሽ ነበር። ገና መቆሮንቶስ ሂዶ ተርቦ ዝም ብሎ ሲያየው አይስ ደካማ ነው እያለ ቀረብ። እሱ ደግሞ ጠውለግ አድርጎ ዝም እንዲያ ነው። አይቸኮልም። ቀስ አድርጎ አቅርቦ ነው መደቆስ። እዚያ ቀረበና ገና መቆሮንቶስ ጠጋ ሲል ኩርምድሬ ሰይጣን፣ አንተ ሰይጣን ወግድ ያለው ጊዜማ አበነነው አንድ ትቢያ። ቀስ ብሎ በመስቀሉ ሲሰቀል ይህ ቅዱስ መስቀል የስቅለት ዕለት ኤሎሄ ኤሎሄ እያለ መድኃኔዓለም ለኛ አብነት ለመሆን እንደ ሊቀ ካህናትነቱ ነው። ጸሎቱን ጀምሮ ሲሰጠን ነው የጸለየ። ሰይጣን ቀረባልና ረግዬ ሳያ ደካማ ነው መሰላልና ጠጋ። እሱ ደግሞ ዝም ብሎ ኤሎሄ ኤሎሄ እንዲያ ነው። ጠላትን አቅርቦ ነው፣ በእጅ አስገብቶ ነው። ሐራቃ ይያዝም ቶሎ ቀስ አረጋ ብሎ ነው። ቀረብ አለ። ነስቲ ወደዚህ ቀረብ፣ ወደ መስቀሉ አቀረብ። ጨበጥ አረገና በነፋስ አውታር በሳት ዛንጅር ሰቅዞ ያዘዋ። በነፋስ እግር ብረት ሲያስረው ምን አለ መሰላችሁ? ማኑ ዝንቱ ዘም ስልጣን ሰባለቢ ሶሊተሟን አረ ስጋን ተዋህዶ ድል ያደረገኝ አውቆ ደካማ መስሎ ማን ነው አለ። መድኃኔዓለም መስቀል ላይ ሆነ አለው። ዝንቱ ኢየሱስ ክርስቶስ ዘተሰቅለ አለዋ። አንተ ይሄማ የተሰቀየት አንተ ያሰቀልከኝ ኢየሱስ ክርስቶስ እኮ ነኝ። በይሁዳ አድረህ ያሸጥከኝ ለ30 ብር፣ በይሁዳ አድረህ ያሰቀልከኝ፣ እጄን እግሬን ያስቸነከርከኝ እኔ ናዝሬቱ ኢየሱስ ክርስቶስ ነኝ ብሎ ስሙን ሲጠራበት እዚያው ላይ ወከክ ብሎ ቀረ። አቀረበው። ሞት ተሟ፣ መስቀል ሟ። ወደ መስቀሉ ቀረብ ሲል መስቀሉ መታው፣ ድል ነሳው። ለዚህ ነው ሞት ተሟ፣ መስቀል ሟ። ቀረብ ሲል ያ መስቀል ሳይው እኮ ነው ገና አይኑን እንዲህ አድርጎ ሲነግጠው ለጊዜው አይኑ ተደናብሮ ነበር ሰይጣን።
መስቀሉ ሲቀር መስቀል የውራኖችን አይን ሲያበራ የዲያብሎስን አይንሳ ደመሰሰዋ አጠፋው። በዚህኛው እጁ በጥፊ መስቀልን ሲያጠፋው እውሮች ደግሞ በዚህ ሲሞቱ አይናቸው ቦግ ቦግ። የዛሬው በዓል እኮ እውራን አይናቸው የበራበት በዓል እኮ ከሰማይ ወረደ ከመይሳለምዎ ይሳለሙት ዘንድ እኛ መስቀል እንሳለማለን። ምእመናን መስቀል ስትሳለሙ አለው ጥቅስ። ከዚያ በኋላ መላእክት በእጃቸው ይዘው ዲያብሎስን ድል የነሱት መስቀል ምሳሌ ነው። አሁንም አለ እንደያዙት ነው። ወደዚህ መጣና መድኃኔዓለም ክርስቶስ አማናዊውን ለመፈጸም ሰው ሆነ። እንዲያውም ዛሬ የመስቀልን በዓል በሰማያት በላይ ሊልና ወዘነግሰ በምድር ይለዋል። ዛሬ የነገሰበት ቀን ነው። እስቲ አንድ ያክብ አጨብጭቡለት ለመስቀል። ወዘነግሰ በምድር በታይቱ። ምክንያቱም መላእክት ቅዱስ 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 እያሉ ያመሰግናሉ። የምድሩ ደግሞ ብዙ ነው። አራራዩ ዜማው ብዙ ነውና ዘነግሰ በአደባባይ ተከበረ። የአደባባይ በዓል ይባላል። አዲያ ክርስቶስ በመስቀል ደሙን አፍሶ ስጋውን ቆርሶ ማይገቡን አፍሶ አዳነን። እስቲ ይችን ባንዲራ ያዩት በዚያም በዚህም ያላቸው መስቀል ላይ ያለውን ባንዲራ ያዩማ። ለምን ነው መስቀል ላይ ባንዲራ የተሰቀለ ይመስልሃል? እስቲየው ይሄ ሶስቱ የስጋው የደሙ የማይገቦ ምሳሌ ነው። ቀይ ቢጫ አረንጓዴው መስቀል ላይ የተሰቀለበት ምስጢር አለው። መስቀል ላይ ሆኖ ነው ስጋውንም የቆረሰ ደሙንም ያፈሰሰ ማይገቦም የፈሰሰ መስቀሉ ላይ ስለሆነ ያው መስቀሉ ላይ ተሰቅሏል። ታዩታላችሁ። አዎ ይሄ ነው ትክክለኛው በዓል አከባበር። ባንዲራ የሌለው በዓል አይደለም። ይሄም ቀይ ቢጫ አረንጓዴ ከመሳለምዎም ሰማያት ወረደ ሲል እኮ እቺ ቀይ ቢጫ አረንጓዴ አገሯን ታውቁታላችሁ አይደል? ክረምት ላይ ዳመናው ላይ ታችሁታል ተቀርጾ። አይ ሰው ሞኙ አያሌው ሞኙ ሰው አማኙ ይላል ያገሬ ሰው ሲዘፍን። አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ይሄ አያስፈልግም የሚሉ አንዳንዶች ያልገባቸው። ደመናው ላይ የሚቀረጸውን እስቲ ማን ነው የሚያወርደው? ከዚህስ ሊያወርደው ይችላል? በመሰላል ሊያወርደው ይችላል። የሰማዩን ባንዲራ በምን መሰላል ሊያወርደው ይሆን? ገና አልገባውም እኮ ገና ነው። ሰው የያዘውን እየጣለ ያልያዘውን ይጨብጣል። አረ ያዛች። ለዚህ እኮ ነው መድኃኔዓለም ክርስቶስ እግዚአብሔር አምላክ ለእስራኤል ይቺ በዓል ለዘላለም ናት አትርሷት። ችግር የለም ችግር የለም። ወጣት ሰንበት ትምህርት ቤት ሞቅ ሲል ልታጅም ሞቅ ሲል ልትቀርነህ የጥምቀት የመስቀል የአደባባይ በዓል የማንም አይደለም። የአደባባይ በዓል የማንም አይደለም። የርስ በርስ መፍታት እንጂ መስቀልን አላከብርም በዓልን አላከብርም እያልክ ከተነጠቅ በኋላ መመለሻ የለም። ተጠንቀቅ። ሁለቱን የጥምቀትና የመስቀልን ደመራ በዓል በአደባባይ ካላከበር ነው እቺ እኮ እናውቃለን። የዛሬ 3 ዓመት ተጨንቀንባታል። ለዚህ ላይ ብዙ ነገር ታስቦ ብዙ ተሄዶ መድኃኔዓለም ግን ፈቃዱ ነው ከዚህ እስከዚህ ድረስ አሰፋው። የሚያውቅ ያውቀዋል። ይህን ድል ተጠቀምበት። ወደ ኋላ አትበል፣ አትሽሽ። ለማን ልትሰጠው ነው በዓሉን? ብሰል ጥያቱን ያዜራስ ግን ጠብቅ። አንተ ካልጠበቀው ማን ሊጠብቅልን ነው? አባቶቻችን ለኛ ሰጥተዋል። እኛ ለማን እንስጠው? ተረከብ፣ ያንተ ነው። ዳር ተመልካቻቱን መስቀሉ ያንተ ነው። ጥምቀቱ ያንተ ነው። በዓልህ ነው። በዓልክሙ ይእቲ ይእቲ እናንተ በዓል ናት ያለው ለዚህ ነው። እግዚአብሔር አምላክ ነው። ይሄንን ስናየው ባንዲራው ቀይ ቢጫ አረንጓዴው እዚህ ላይ ተቀምጧል። ኧረ እግዚአብሔር ይመስገን። መሀል ላይ የሚለጠፍ ነበር የለም ዛሬ። አዎ እንዲያ ነው። እንዴን የተለጠፈውን አንሳ። አሁን ንጹህ ባንዲራ። ምክንያቱም ስለ ባንዲራው አልፈራም አላፍርም ይላል። እሳይም ቀሴ በውስጥ ደመና ብሎ እግዚአብሔር ለኖህ በኦሪት ዘፍጥረት ምዕራፍ 8 ላይ ሰጥቶታልና ሰማያዊ እኮ ነው ይሄ። ታዲያ ያን መስቀል አይሁድ የተሰቀለበትን ዕውር ሲያበራ ልምጻም ሲያነሳ ሙት ሲያነሳ አይሁድ ቀንተው ቀብረው 3 ዓመት ካቆዩት በኋላ
ማን ነው 3 ዓመት ታምራት አደረገ። በ3ኛው ዓመት ቀበሩት፣ ጉድፍ ጣሉበት። ባጭሩ 300 ዘመን ጉድፍ ለብሶ ኖረ። እዚህ በኋላ እግዚአብሔር እሌኒን እና ልጇ ቆስጠንጢኖስን አስነስቶ መስቀል ከተቀበረበት ዛሬ እንዲወጣ ደመራው ተደምሮ ጢሱ ሰግዶ ለመስቀል እኮ ጢስ ይሰግዳል። ጢስ ሰግዶለታል። እንኳን እኛ ሰግድለታለን፣ እናመሰግነዋለን። አዎ የኋላ መስከረም 17 ቀን ደመራው ተደምሮ ሲለኮስ ጢሱ ሄዶ መስቀሉ ተቀበረበት ላይ ሳይት እሌኒ ንግስት ያን ምልክት አድርጋ አስቆፈረችው ነው። ባጭር ነው ታሪኳ እና በዛ ያ መስቀል ቅዱስ መስቀል ዛሬ የት ነው ያለ ወደሚለው ብንሄድ እውነት ነው። እውነተ ልብ ኢትዮጵያና ኦርቶዶክስ ተዋሕዶ ሃይማኖት እኮ መስቀልና ማተብ ናቸው። መስቀል በማተብ ነው የሚኖር አብሮን የማይወልቅ በእጃችን የምዘውን ማታ እናኖረዋለን፣ እናስቀምጠዋለን። የአንገት ማተባችን መስቀል ግን ይለቃል አይለቅም? ይወልቃል አይወልቅም? ኢትዮጵያና መስቀሉ ታቦቱ ማተብና መስቀል ናቸው። እንዴት በሉ። መስቀል በሌላው ዓለም ይከበራል፣ በኢትዮጵያ ግን ለየት ይላል። እንዴት? በእጃችን ይዘን ከቤተ መቅደሳችን አስቀምጠን ግሸን ላይ መስቀሉን አስቀምጠን ነው የምናከብረው። እዚሁ እኮ ነው ያለ። እዚሁ ኦሪጂናል ትሉት የለ። በኢትዮጵያ የሚከበረው መስቀል እኮ ኦሪጂናል ነው ማለት መስቀሉ እዚህ ነው ያለ ማለት ነው። ታቦቱን ስናወጣ ጥምቀት ስናከብር ስንሸከም ታቦቱ አክሱም ነው ያለ። ታቦቱን በራሳችን ተሸክመን መስቀሉን በእጃችን ይዘን ስናከብር ሌላው ዓለም ይህን ዕድል አያገኘውም። ያከብራል አዎ በዓል። ታቦት ግን የላቸውም። መስቀልን ያከብራሉ። መስቀሉ ግን ኢትዮጵያ ነው ያለ። አዩ አዳይን የጥምቀት መስቀል የጥምቀት ታቦት ተሸክመን የምናከብረው በዓል የመስቀል ይዘን የምናከብረው በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል ትውልድ፣ እንዳታቀዘቅዘው። ሞቅ አድርገው፣ ደመቅ አድርገው፣ ታቦቱን አጅበው። መስቀሉ እንደዛሬው ወጣ አክብረው እንደዚህ። አሁን ዛሬ ደስ አይልም እንደዚህ መስቀል አደባባይ ላይ የማን መሰለህ? ያንተ ነው። ፈሪያቱ እኛስ ካለን እስክንሞት ድረስ አለነ። ደማችን ጠብ ይላል። የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀርም። ተወደደም ተጠላም በሃይማኖታችን አናፍርም። በሃይማኖታችን ወደኋላ አንልም። አሁንም ጀምሮ አንገቴን እሰጣለሁ። በምንም ታምር አይዞ፣ ካከበርከው ትከብራለህ። ከፈራህ ፈሪ እኮ አያመልጥም። ስለዚህ በዓሉ የሰላም በዓል ይሁንልን። የከበረ በዓል ነው። ትልቅ በዓል ነው። እግዚአብሔር ከሁላችን ጋር ይሁን። አንዳንድ ጊዜ ቁጭት ያናግራል። አዎ ሰው እኮ እያወቀም ሳያውቅም አንዳንድ ጊዜ ይሳሳታል አይደል? አዎ ማወቅ፣ መጠንቀቅ። ሃይማኖት እስከዚህ ድረስ ናት። ሃይማኖት እስከዚህ ድረስ ስለሆነች በምንም ታምር ወደኋላ አይባልም። የጥምቀትን የመስቀልን በዓል አደራ ጠብቁ። በዓላችሁ ይህች ናት። ወስብሐት ለእግዚአብሔር። ይቆየን። አሜን። እሺ ከዚህ በመቀጠል ደግሞ የኔታን ቃለ ሕይወት ያሰማልን ብላችሁ እስኪ እልል ብላችሁ እግዚአብሔርን አመስግኑ። እልል በሉና በደንብ አባቶቻችንን ያሳጣን ያቆይልን። እልል ብላችሁ አሁንም በድጋሜ አመስግኑልኝ።
እሺ ከዚህ በመቀጠል ደግሞ የማኅደረ ሰላም ወለቃ ባዕታ ለማርያም ያው እንደምታውቁት ቦታዋ በጣም በግለሰቦች የተያዘ ነበር። አሁን ተለቆ ቦታው ተከብሮ ካርታ ተሰርቶ በዚሁ ይረከባሉና ይሄ ለኛ ትልቅ ደስታ ነው። የቤተ ክርስቲያን ድንበር ቦታ ነው የተከበረውና ይሄን ርክክብ በክቡር ከንቲባው በአቶ ቻላቸው ዳኜ አማካኝነት ይሰጥልናል። ሁላችሁም እልል እያላችሁ እያጀባችሁ ካርታውን እንዲወስዱ አድርጉልኝ። እስኪ ትንሽ ቆዩ። እልልታው ይደርሳል። በእርግጥ በጣም ደስ የሚያሰኝ ስለሆነ እልል ማለታችንና ማጨብጨባችን የሚገባ ቢሆንም በሰዓቱ በጊዜው እናደርገዋለን። እስኪ ሁላችንም አብረና ማተብ ሁላችንም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? ለዚህ ዕለት ለዚህ ሰዓት ይህን በዓል ደግሞ በዚህ በደመቀ ሁኔታ እንድናከብር ያደረሰን ያበቃና አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እልል ብላችሁ እግዚአብሔርን አመስግኑት አንድ ጊዜ ሁላችንም። መልካም እንግዲህ ቅድም የኔታ ሊቀ ሊቃውንት ዕዝራ አባታችን መምህራችን ተናግረውታል። አንዳንድ ጊዜ ሲሰጡት ያላመሰገነ ወይም ሲመግቡት ያላመሰገነ እንዳሉት ካሁን ቀደም የነበረው የመስቀል በዓል ማክበሪያ መስቀል አደባባያችን በጣም ጠባብ ነበር። እዚህ አካባቢ 600 ካሬ ሜትር እንኳን ወደ 15 ሚሊዮን ብር አውጥተን ለመግዛት ስንሞክር በሶስተኛው ነው በአራተኛው ቀን ወደ 31 ሚሊዮን ብር ገብቶ ነበር ማለት ነው። ያን 600 ካሬ ሜትር በ31 ሚሊዮን ብር ምንገዛ ከሆነ አሁን የሰፋውን ያህል እንገዛለን ብንል በቤተ ክርስቲያን አቅም ምን ያህል ሊያስወጣ እንደሚችል ማሰብ መገመት የሚያዳግታቸው አይመስለኝም። ከዚያ በመቀጠል ያን መሬት ከገዛን በኋላ እኛ አሁን እንደዚህ እንዳለው እንደተሰራው ይህን ዲዛይን ጠብቀን እንሰራለን ብለን አስበን ነው የነበረ እና አሁን ስናስበው በእኛ አቅም በእኛ ጉልበት በእኛ ሀብት እጅግ በጣም የሚከብድ ነው የነበረ። በወቅቱ የነበረውን የከተማ አስተዳደር ከንቲባ አስተዳደር ኮሚቴ ጠይቀን ማስፋፊያ እንዲደረግልን መልካም ፈቃዳቸው ሆኖ ያን ቀን እኛ ባስገባንበት በማግስቱ ነው እንግዲህ የተጀመረ። አሁን ዛሬ ባለበት ሁኔታ አምሮ ደምቆ ተውቦ ጠባቡ ሰፍቶ